ሰላም እንደምን ቆያችሁ? በዚህ ቪዲዮ የኤችቲኤምኤል ኮዳችንን እንዴት ቫሊዴት ማድረግ ኤችቲኤምኤል ኮዳችንን ጽፈን ከጨረስን በኋላ እንዴት ቫሊዴት ማድረግ አኮርዲንግ ቱ ዘ ስታንዳርድ ሰርተነዋል ወይ የሚለውን ቼክ የምናደርግበት ወይም ቫሊዴት የምናደርግበትን አንድ ቴክኒክ አሳያችኋለሁ። የተለያዩ ቫሊዴት የምናደርግባቸው ሰርቪሶች እንዲሁም ቱሎች ያሉ ሲሆን በዚህ ቪዲዮ ላይ ግን how we can validate HTML code using W3C ማርክአፕ ቫሊዴሽን ሰርቪስ ተጠቅመን እንዴት ቫሊዴት እንደምናደርግ ነው ማሳያችሁ። የዌብሳይታችን ዩአርኤል እዚህ ጋር እንደተቀመጠው https://w3.org ላይ እንገባለን። ወደዛ ከገባን በኋላ ሶስት የተለያዩ ቴክኒኮች ይሰጠናል። there are three options to validate HTML code using W3C markup validation service። አንደኛ ዌብሳይታችን ዌብ ሰርቨር ላይ ከሆነ ያለው ዩአርኤሉን በማስገባት ቫሊዴት የምናደርግበት ሜካኒዝም አለ። ሁለተኛ ፋይላችን አፕሎድ ባይደረግም ማለትም ዌብ ሰርቨር ላይ ባይሆንም ኮምፒውተራችን ላይ ሴቭ እስካደረግነው ድረስ ፋይላችንን ዳይሬክትሊ ከኮምፒውተራችን ላይ አፕሎድ በማድረግ መስራት የምንችልበት መንገድ አለ። ሶስተኛው ደግሞ ዳይሬክትሊ የጻፍነውን ኤችቲኤምኤል ኮድ ኮፒ ፔስት በማድረግ የምንሰራበት ኦፕሽን አለ ማለት ነው። So let us go to validators.w3.org ዌብሳይት ላይ እንሄድና እንዴት ቫሊዴት እንደምናደርግ ላሳያችሁ። ይህን ለማድረግ እንዲያስችለኝ ሲምፕል ይችኛዋን ኮድ ጽፌያለሁ ማለት ነው። ይሄኛው image.html ብዬ የጻፍኩት ኮድ ምንድነው? ሲምፕል አንድ ኢሜጅ ኢንሰርት ለማድረግ ዌብሳይታችን ላይ ኢንሰርት ለማድረግ የሚያገለግለን ኮድ ነው። hotel2.jpg የሚለውን ኢሜጅ ያው ኦልተርኔቲቭ ኢሜጅ ኦፍ ሆቴል የሚል ተጠቅመናል። ይሄኛው ኢምፖርታንት የሆኑ አትሪቢዩቶችን አስገብቻለሁ በትክክል ኤስአርስን ኤንድ አልት ለኢሜጅ ኤለመንት ኢምፖርታንት የሆኑ አትሪቢዩቶች ናቸው። ስታንዳርዱም ከነዚህ ከሁለቱ አንዱ ሚስ ካደረግን ኢረር ወይንም ዋርኒንግ ያሳየናል። ስለዚህ ይሄንን እንዴት ቫሊዴት የሚያደርገው ይሄ አሁን እዚህ ጋር ትክክለኛ ኮድ ነው የጻፍኩት። እስቲ ቫሊዴት አድርገን እንየው። ሌታስ ቼክ ኢት። ወደ ድረ ገጹ እንሄድ። እዚህ ጋር እንደነገርኳችሁ ቫሊዴት ባይ ዩአርኤል፣ ቫሊዴት ባይ ፋይል አፕሎድ ኤንድ ቫሊዴት ባይ ዳይሬክት ኢንፑት የሚሉ ሶስት ሜካኒዝሞች አሉን። ዌብ ሰርቨር ላይ ስቶር ስላላደረኩት አም ዩዚንግ ቫሊዴት ባይ ፋይል አፕሎድ የሚለውን እጠቀማለሁ ማለት ነው። ፋይላችንን እንመርጣለን ከኮምፒውተራችን ላይ ቹዝ ፋይል የሚለውን በመንካት ኢሜጅ ዶት ኤችቲኤምኤል የሚለውን ፋይልን ሴሌክት ላድርግ። ከዛም ቼክ የሚለውን ክሊክ እናደርጋለን። እዚህ ጋር እንደምታዩት እዚህ ጋር በአረንጓዴ ያመጣው ዶክመንት ቼኪንግ ኮምፕሊትድ ኖ ኢረር ኦር ዋርኒንግ ቱ ሾው የሚለውን ያሳየናል። በት ዋት አባውት ኢፍ ዜር ኢዝ አን ኢረር ኢን አወር ኤችቲኤምኤል ኮድ። እስቲ እዚህ ጋር ለምሳሌ አልት የሚለውን ሪሙቭ ላድርገውና ቼክ እናድርገው። አልት የሚለውን ከት ላድርግና ይሄን ሴቭ አድርጌ ድጋሚ ቫሊዴት እንዲያደርግ ልስጠው። ይሄኛው ምንም ኢረር የለውም ብሎናል። እስቲ ኢረር ቢኖረውስ እንዴት ነው ራይት የሚያደርግልን የሚለውን ለማየት ያክል አሁንም ተመሳሳይ የሆነ ዌብ ፔጅ አሁንም አፕሎድ ላድርግለት። ላን ቹዝ ፋይል ተመሳሳይ ፋይል ነው። ኢሜጅ ኦፕን አደረኩኝ። ከዛ ቼክ ነው ማደርገው። እንደምታዩት በኢረር የሚለውን አምጥቶልናል። ተመልከቱት እዚህ ጋር አን ኢሜጅ ኤለመንት መስት ሃቭ አልት አትሪቢዩት ኤክሴፕት አንደር ሰርቴን ኮንዲሽን። አልት ባይኖረውም እንደምናውቀው ራን ብናደርገውም ይሄ ኮድ ኢሜጁን በትክክል ያመጣልናል። ግን አልት ለሰርች ኢንጂን ኦፕቲማይዜሽን እንዲሁም ሪደሮች አክሰሲቢሊቲውን ይጨምርልናል። የዌብሳይታችን አክሰሲቢሊቲ ስለሚጨምርልን አልትን ማስገባት ይመከራል ማለት ነው። ስለዚህ አልት ስላልገባ ይሄ ነገር ኢረር ነው የሚለን ሜሴጅ ያሳየናል ማለት ነው። ስለዚህ ሰጀሽን የሚሰጠናል ማለት ነው። ኦልተርኔቲቭ ጋይድ ፕሮቫይድ ቴክስት ኦልተርኔቲቭ ፎር ኢሜጅ ብሎ ለኢሜጃችን ኦልተርኔቲቭ የሚለውን ነው። ይሄኛው ኢሜጁን ማየት የማይችሉ ሰዎች እንኳን የሚጠቀሙት ሪደርስ ቱልስ የሚጠቀሙ ከሆነ አልት ቴክስት ውስጥ ያለውን ኮንቴንት እንዲያነብላቸው የግድ አስፈላጊ ስለሆነ እሱን እንድናስገባ ሰጀስት እያደረገን ነው። በዚህ ኮሜንት መሰረት
ፋይላችንን እናስተካክላለን ማለት ነው። ሶስተኛውንም ኦፕሽን ማየት እንችላለን። ሶስተኛው ኦፕሽንም ለማየት ወደ ድረ ገጹ እንመለስና ያ ማለት ኮፒ ፔስት በማድረግ ይሄ ቫሊዴት ዳይሬክትሊ ኢንፑታችንን እዚህ ላይ በመጻፍ ቼክ ማድረግ እንችላለን። ወይንም እዚህ ጋር የጻፍነውን ኮድ ዳይሬክትሊ ኮፒ ፔስት ማድረግ እንችላለን። እዚህ ላይ አምጥተን ፔስት እናድርገው። ዛን ቼክ እዚህ ጋርም ተመሳሳይ ኤረር ያሳየናል ማለት ነው። አን ኢሜጅ ኤለመንት መስት ሃቭ አን አልት አትሪቢዩት እዚህ ጋር ይኸው በደንብ ይጠቁመናል። በደንብ ሃይላይት አድርጎልናል ማለት ነው እዚህ ጋር ኤረሩ ያለበትን ቦታ። ስለዚህ ይሄንን ኤዲት አድርገን ድጋሚ ኤረር ፍሪ እስከሚሆን ድረስ እንደ ቅድሙ ግሪን እስከሚያሳየን ድረስ እዚህ ጋር ማስገባት እንችላለን። አልት ኢኳልስ ቱ ኢሜጅ ኦፍ ሆቴል ይሄን ኦልተርኔቲቭ ቴክስት አስገባሁለት። ከዛ ቼክ ላድርገው። ያው እንደምታዩት እዚህ ጋር ዶክመንት ቼኪንግ ኮምፕሊትድ ኖ ኢረር ኦር ዋርኒንግ ቱ ሾው። በዚህ መልኩ ሌላ የሰራ ነው ሚስ ያደረግነው ታግ ክሎዚንግ ታግ ካለ እያንዳንዱን ነገር በዚህ መልኩ ይሰጠናል ማለት ነው። ኢት ኢዝ ሲምፕል ኤንድ ቤስት። ሶ ይሄንን በመጠቀም ኤችቲኤምኤል ኮዳችንን ቫሊዴት ማድረግ እንችላለን ማለት ነው። ሌላኛው ሲምፕል ሜካኒዝም አለን። ያ ማለት ቪዥዋል ስቱዲዮ ኮድ አሁን ኤዲተራችንን ራሱን በመጠቀም እዚህ ጋር ኤክስቴንሽኑን በመጫን ቫሊዴት ማድረግ የምንችልበት መንገድ አለ። እሱም በሌላ ቪዲዮ አሳያችኋለሁ። መልካም ጊዜ